ነው አይደል ስለዚህ ሚዲያ ላይ ምንድነው ይዘን ምንወጣው እንወቅ አላህ ምን አለ ولا تخضعنا بالقول እናንተ ሴቶች ሆይ በንግግራችሁ አፋችሁን አታለስልሱ ለማን فيطمع الذي في قلبه مرض ልብ ውስጥ በሽታ ያለበትን ወንድ እኮ ተረብሹታላችሁ እንዲሁም በሽታ ያለበት ይላል ይመጣል السلام عليكم ورحمة الله وبركاته ቁርአን ሲቀሩ እንኳን ይሄን ተጅዊድ አያስገኙትም የቲክቶክ ቤተሰቦች ሆይ አረባክሽ ከአባትሽ ጋር ስታወሪ እንዲህ ነው የምታወሪ አባዬ የዳቦ ብር የለም ብላ መታወራው ሴት ሚዲያ ላይ ስትወጣ ድምጿን አለስልሳ ፋውል ላለመግባት አላማ አለው ከስር ገብቶ ወንዱ ስትመችኝ ይላታል የምትፈልገው አላማ ይሄን ነው የምን ስራ እንደ ሴተኛ ዳሪ በሚዲያ ተጣራለች ሴተኛ ዳሪዎች መንገድ ላይ ቀሚሳቸውን ከፍ አድርገው ነው የሚቆሙት በእግራቸው ለማታለል የኛ ሴቶች ሂጃብ ይለብሱና ሰሉ አለ ነብይ ቀኑ ጁማዓ ነው ከጁማዓ ቀን ሱናዎች ውስጥ ቃፍን በኃይለኛው ምትሰማት በአማርኛ ስትነገር ነው በሴቶች አንደበት لا حول ولا قوه الا بالله እህቴ ወይ ነፍስሽ ያውቀዋል ከዛ ከኮሜንት ሁሉ መርጣ ሪላይክ የሚባል አለ ሌሎች አላህን አትፈሪም ወይ ምናምን ለሚላት መልስ አትሰጥም ወላሂ የምታነሻቸው ሐዲሶች ምርጥ ናቸው ጀዛከላህ ትለዋለች ገብታ ጅል አብረተጃጃላሉ لا حول ولا قوه الا بالله ስለዚህ ንቃት ያስፈልጋል ሂሳብ መስራት ያስፈልጋል ምን እየሰራን ነው በጣም ብዙ ሙስሊም ሚዲያ እንደሚጠቀም ይታወቃል አብዛኛው ሙስሊም ግን ለሸር ነው የሚጠቀመው ምን አይነት ሸር በየቀኑ ሂሳቡን ያስበላል ዱርዬነት ሲባል ልብ በሉ መንደር ላይ ቆሞ ጫት መቃም ብቻ ሲጋራ ማጨስ ወይም ደግሞ ሰፈር ላይ ቆማ ምናምን ብላ እንደምትሳደበው ብቻ አይደለም ሴት ልጅ በአይኗ ትሳደባለች በግሯ ትጣራለች በድምጿ እሽሩሩ ትላለች እንዴት ሴቶቹ ራሱ ያቆታል እናቷ ስታዛት ማዘር ግን እኔን እኮ ቅድም እንጀራ ጋግሪ ብለሽ ምናምን ብላ እንደ ወንድ የምታወራው ሚዲያ ላይ ግን ሲሆን ቦራርሻ ቅንድቧን የሆነ ነገር አድርጋ ግንባሯ ላይ በደንብ ከዛስ እህቶቻችንን እነቃቸው ወንድሞች ቡግራሞች ናቸው አይደሉም አብዛኛዎቹ እኛ ቡጉር እንዳለብን ስልክ ይገዛል ምን አይነት ስልክ አይፎን መሆን አለበት ሳምሰንግ ይሄ ቨርሽን መሆን አለበት ለምን ፈለግሽው እህቴ በሌለሽ ብር ተጋግጥሽ ይሄን ብር የምትገዢ ይሄን ስልክ የምትገዢው በላት እሱ አላማ አላት ባለ ፊልተሩ ትላለች ባለ ፊልተሩ ማለት ምን ማለት ነው ቡጉር ካለበት ቡጉርህን አስወግዶ ጥቁር ከሆንክ ቀላ አርጎ ሰብሰብ አርጎ ምንም ያደርጋል ካሜራ በሱ ይወጣል ያያቸው በጠቅላላ ሸር እየሰራች ምን ይላታል ሁሌ በየቀኑ እየገባ አቴንሽኗን ሊስሩ ለአላህ ይወድሻል ይላታል ሸር ምትሰራው አናት ማለት ስለዚህ በየቀኑ ሂሳባችን የሚቀነስበትን ነገር ትኩረት እናድርግ ምክንያቱም የቂያማ ቀን እንመዘናለን ስንመዘን ወደ ኋላ መጥቶ ማስተካከል ይቻላል ዛሬ ነው ማስተካከልም متفقون عليه ቡኻሪና ሙስሊም ዘግበውታል ወዛደ ሙስሊሙን ኢማሙ ሙስሊም እኮ ጨመሩ አው ዘርዒን ለአዝርትም የተዘጋጀ ውሻ ሲቀራ አይታችሁ እንደሆነ ማሽላ በቆሎ ምን ይሆናል ከፍ ያሉ ናቸው